ሰንበትን እንድናከብር ጌታ ሰጥቶናል ሰንበት የጌታ ቀን ነው ከሰባቱ ቀን ስድስቱ ለኛ ተሰጥቷል አንደኛው ቀን የእግዚአብሔር ቀን ነው እኔና እናንተ ከእግዚአብሔር ጋር የምንሆንበት ጊዜ ነው ለእግዚአብሔር የተሰጠ ጊዜ ስለዚህ ሰንበትን አለማክበር ኃጢአት ነው ሩጫ ይበዛል ስራ ይበዛል አይሞላም ምን ጊዜም አይሞላም ደስ የሚለው ነገር የጌታ ቀን ከሆነ ለጌታ የሚሰጠው ክብር መሰጠት አለበት አይደል የሱ ጊዜ አይደል እንዴ የሱ ጊዜ ከሆነ የሱ ጊዜ ነው በቃ ለሱ ምን ሰጠው ጊዜ ለተሰንበትን በሚገባው ማክበር አለማክበሩ ኃጢአት ነው ከተገቢው በላይ መስራት ያው ዛሬ ኑሮም ከባድ ስለሆነ በአንድ ስራ ብቻ መኖር ይከብዳል ብዙ ይሰራል እውነት ነው ነገር ግን በብርቱ መድከም በብዙ ነገር መጨነቅ ከሚገባው በላይ መስራት ኃጢአት ነው በማለዳ እየተነሱ በመሽት እየዘገዩ ለኑሮ መድከም መዝሙር 127 ይናገራል እንግዲህ ለጌታ የሚሰጠው ጊዜ ካልተሰጠ ከሚገባው ለሁሉም ጊዜ አለው አይደል የሚባለው ለስራም ጊዜ አለው ለረፍትም ጊዜ አለው አንዱን ማብዛት ኃጢአት ነው እኮ የሰንበትን አስፈላጊነት ዝቅ ማድረግ ኃጢአት ነው ኢሳይያስ 58 ከ13 እስከ 14 ይናገራል የራሳችንን ጥቅም ማሳደድ ብቻ ከሆነ ኃጢአት ነው የግል ፍላጎታችን የግል ጉዳያችን ተግባራዊ ለማድረግ በራሳችን አካሄድ መመራት እግዚአብሔርን ማዳመጥ ሲገባል ኃጢአት ነው የሰንበት ዕለትን አለማክበር ሰንበትን መሻር ኃጢአት ነው ሰንበትን አለማክበር ማለት ምንድነው ብለን የእግዚአብሔርን ቃል ስንመለከት ዘኍልቍ 15 ከ32 እስከ 36 ዝርዝሩን ይናገራል በእግዚአብሔር ቃል ላይ መገዳደር ለምን አይፈጽመው ማለት ኤርምያስ 17:15 ኃጢአት ነው ቅዱስ ቃሉን ማቃለል ቸል ማለት ኃጢአት ነው የእግዚአብሔርን ቃል መስማት አለመፈለግ ኃጢአት ነው ኤርምያስ 6 ከ10 እስከ 13 ቃሉ እንዳይሰበክ መከልከል ኃጢአት ነው ማንንም ይስበከው ማንንም ይሰበክ እሱን ከተከላከልን ኃጢአት ነው የእግዚአብሔር ቃል ሰባኪዎችን መጥላት አሞጽ 5:10 ኃጢአት ነው እውነት የሚናገረንን ሰው አንወድም አይደል ያማል እንደው የሚያጽናናን ዘና የሚያደርገን ካልሆነ ልክልካችንን የሚነግር ከሆነ ብዙ ጊዜ አይመቸንም በዛ ምክንያት የእግዚአብሔር ቃል ሰባኪዎችን እንጠላ ይሆናል ከጠላን ኃጢአት ነው እግዚአብሔር አምላክን መዘንጋት ኃጢአት ነው ያደረገልን ያለው አምላክ የፈጠረን አምላክ የሚያኖርን አምላክ እሱን መርሳት ማለት ኃጢአት ነው ፈጣሪን መሰልቸት እግዚአብሔርን መሰልቸት ለመጸለይ ጊዜ አለመስጠት ለቅዳሴ አለመምጣት እሱን ማገልገል አለመፈለግ ኃጢአት ነው ይደክማል ጸሎት ጥንካሬ ይፈልጋል አይደል እንግዲህ እሱን መሰልቸት ካለ ኃጢአት ነው አምላክን በሌሎች ማስጠላት ኃጢአት ነው አንደኛው ሳሙኤል 8:3 በእኛ ምክንያት ጌታ መወደድ ሲገባው በእኛ ምክንያት ሌሎች ከጠሉት ኃጢአት ነው በእኛ ንግግር በእኛ ድርጊት በእኛ ዝምታ በእኛ የሆነ ነገር ከሆነ በእነሱ ምክንያት በእኛ ምክንያት እግዚአብሔር ከተጠላ ኃጢአት ነው ከጽድቅ መንገድ መውጣት ኃጢአት ነው ሁለተኛው ጴጥሮስ 2:22 ጸጋውን ከተቀበሉ በኋላ ከእግዚአብሔር መራቅ የጽድቅን መንገድ ካወቁ በኋላ ወደ ኋላ መመለስ አንዳንዴ ባናውቀው ይሻል ነበር አወቅነው ወደ ኋላ መሄድ ኃጢአት ነው ገብተናል ወደፊት መጓዝ ነው ማመጽ የእግዚአብሔርን ቃል ችላ ማለት በእርሱ ላይ ማመጽ ለህኛነት ቃሉን አለመታዘዝ አንደኛው ሳሙኤል 15:23 ይናገራል ኃጢአት ነው ቃሉ ስለሚል እግዚአብሔርን መሳደብ ኃጢአት ነው እግዚአብሔርን መናቅ እርሱን መሳደብ በእርሱ ላይ ማጉረምረም ኃጢአት ነው ሳይሞላ ሲቀር ሐሳባችን እንዳሰብነው ሳይሄድ ሲቀር አንተ ለምን እንደዚህ ያደረከኝ ጠይቄ ለምን አልሆነም እንዴ መብቱ ነው እኮ እሱ ላይ ማጉረምረም ኃጢአት ነው እግዚአብሔርን መተው አማልክትን ማምለክ ኃጢአት ነው የፈጠረንን አምላክ የሚያሮንን አምላክ እሱን መተው ኃጢአት ነው እግዚአብሔርን ማስቆጣት በእርሱ ላይ ማመጽ እርሱን መርሳት
ዘዳግም 8 ከ11 እስከ 18 ይናገራል። ኃጢአት ነው። በእኛ ምክንያት እግዚአብሔር ከተቆጣ ትክክል አይደለም፣ ኃጢአት ነው። እግዚአብሔርን ቸል ማለት እርሱን አለመታዘዝ ኃጢአት ነው። እሱ ካለ መስማት ያለብን እሱ ነው። እምቢ ካለን ልክ አይደለም፣ ኃጢአት ነው። ሌላ አማርኛ የለውም። ክፉ ስራን ለመተው ፈቃደኛ ለመሆን የእግዚአብሔርን ደግነት፣ ቻይነት፣ ታጋሽነቱን መናቅ ኃጢአት ነው። ክፉ ስራችሁን ተው ሲለን እምቢ አንተውም እንደተመቸን እንሄዳለን ስንል ኃጢአት ነው። የእርሱን ደግነት፣ የእርሱን ታጋሽነት ናቅ ማድረግም ኃጢአት ነው። ይሄ ሁሉ እያለ ኃጢአት የለብንም ብንል እውነትም እንዋሻለን ነው። በኃጢአት ዓለም ውስጥ እያለን እንዴት ነው ኃጢአት ላይኖርብንስ የሚችለው? ከባድ ስለሆነ ቃል ኪዳንን ማፍረስ፣ ከእግዚአብሔር ጋር የገባነውን ቃል ኪዳን ማፍረስ፣ ሌሎች አማልክትን ማምለክ ሕዝቅኤል 20:28 እንደሚናገረው ኃጢአት ነው። ቃል ገባን አይደል? ከገባን የመጠበቅ ኃላፊነት አለብን። የገባነውን ቃል ካፈረስን ግን ኃጢአት ነው። ጌታ ሆይ አጠፋው፣ ቃል ገብቼ ነበረ፣ ቃሌን ግን አፈረስኩት፣ ባክህ ይቅር በለን ማለት ግድ ነው። ቃሉን ማቃለል፣ እግዚአብሔርን መሳደብ፣ በመልእክተኞቹ ላይ መሳለቅ፣ ማፌዝ ኃጢአት ነው። ሁለተኛ ዜና 36:16 ዘፍጥረት 19 ቁጥር 9 እሱን መስደብ ኃጢአት ነው። በእኛ ሰበብ የእግዚአብሔርን ስም ማሰደብ፣ ክብሩን ማዋረድ ኃጢአት ነው። መጥፎ ነገር ስናደርግ ወላጆቻችን ሰዎች ምን ይላሉ? የማ ልጆች ናቸው፣ የማ ልጅ ነው፣ የማ ልጅ ናት። ስለዚህ በእኛ መጥፎ ስራ ወላጆቻችን እንደሚሰደቡ እንደሚዋረዱ በእኛ ምክንያት እግዚአብሔርን ካሰደብን ኃጢአት ነው። እግዚአብሔርን መፈታተን፣ ጣዖትን ቀርጾ ማምለክ ኃጢአት ነው። እግዚአብሔር አምላክን አትፈታተን ይላል። ምንፈታተን ከሆነ ኃጢአት ነው። በእግዚአብሔር አለመተማመን፣ እንደሚያድነን አለማመን፣ የደህንነት እቅዱን መተው መዝሙር 78:22 ኃጢአት ነው። እግዚአብሔር ሆይ ባንተ ታመናለሁ አይደል ልንጸልይ የሚገባን። ስንት ነገር አድርጎ ስንት ነገር ፈጽሞልን እሱን አለማመን፣ በሱ አለመታመን አቅም የለህም አታደርግም ማለት ነው እኮ። ያ ከሆነ መተማመን ከሌለን እንደሚያድነን አለማመን ኃጢአት ነው። እግዚአብሔርን ማሳዘን ኃጢአት ነው። ወላጅ በልጆቹ የሚያዝንበት ጊዜ አለ አይደል? አስቡት። እግዚአብሔር በእኛ ብዙ ጊዜ እኮ ያዝናል አይደል? መንገዱን አሳይቶ ቃሉን ሰጥቶ ተናግሮን ሁሉን ነገር አሳይቶን እምቢ ስንል አስቡት። ለልጆቻችሁ የሚፈለገውን ነገር አቅርባችሁ ከሰው በታች ሆናችሁ እኛ ይቅርብን ለልጄ ለልጆቼ ብላችሁ የሚከፈለውን መስዋዕትነት አድርጋችሁ ልጆች በመስመር ካልሄዱ አያምም? ይበላሉ፣ ይጠጣሉ፣ የሚጨነቁት ነገር የለም። እንደ ወላጅ እናንተ እየተጨነቃችሁ የሚሰጠውን እየሰጣችሁ የሚከፈለውን እየከፈላችሁ በመንገዱ ሳይሄዱ ሲቀሩ ዱርዬ ሲሆኑ አያምም? ምንችለውን ያረግን መሆን የሚገባቸውን ሳይሆኑ ልጆች ያማል እኮ። ልጆች ምን ያህል ይገባቸዋል አላውቅም። ልጆች እያለን ወላጆቻችንን ብዙ እናሳዝን ይሆናል። በጣም ብዙ ይቅር ይበለን። ወላጆቻችን አዝነውብን ከሆነ ለሰራነው ሐዘን ላሳዘናቸው እግዚአብሔር አምላክ ይቅር ይበለን። እኛም እንደ ሰው ደግሞ እግዚአብሔር እንዴት እንደሚያዘን አስቡት። እውነት እግዚአብሔርን ብንሰማ ኖሮ እውነት እንነጋገርና በአገራችን የሚሆነው ነገር እየሆነ ያለው ነገር ይሆን ነበር እንዴ? እውነት ብንሰማ እውነት እንደምናምነው ብንኖር እውነት እንደ ቃሉ ብንኖር እግዚአብሔር ያዝን ነበር? በአገራችን ዛሬ የሚሆነው ዘረኝነቱ፣ ድራማው፣ ውሸቱ፣ ስርቆቱ ብዙ እንበል እንደው ስምን ባንሰጠው ይሄ ሁሉ እንዴት ነው እግዚአብሔርን ማያሳዝነው? አልተማርንም፣ አላየንም፣ አልሰማንም፣ አናውቅም ልንል ነው። ተነግሮን ተሰብከን ተምረን እግዚአብሔር ሁሉን አሳይቶ ምን ያርግ ከዚህ በላይ ታዲያ? እኛ እናዝናለን እንጂ እግዚአብሔር ደግሞ አስቡት በእኛ ምን ያህል እንደሚያዝን። አለመስማት እንዴት ያማል! የማይሰማ ልጅ አያስጠላም? የማይሰማ ልጅ ሲሆን አስቡት። ይሄ ሁሉ ህዝብ ሳይሰማ ሲቀር እግዚአብሔር እንዴት እንደሚያዝን አስቡት። ብንሰማ ኖሮ እግዚአብሔር አምላክ መቼም በብዙ ነገር አሳዝነነዋል። እርሱ
ይቅር ይበለን። እግዚአብሔር ያደረገልንን ድንቅ ነገር መርሳት፣ ፍቅሩን መዘንጋት መዝሙር 106 ቁጥር 7 ይናገራል። ኃጢአት ነው። የወደደን አምላክ ሰው የተደረገለትን ረስቶ እንዳልተደረገለት ሲሆን ትልቅ ውለታ ውለንላቸው እንዳልተደረገ ሲሆን አያምም። የደረሰበት ብቻ ነው የሚያውቀው። እንደው ልሞት ነው እንደው ቅበሪኝ ብላ መጥታ ለምና የሚደረገውን አድርገሽላት እንዳልተደረገለት አያምም። እግዚአብሔር ያደረገልን ድንቅ ነገር ስንረሳ እንዴ ሰው እንዴት እንዳልተደረገ ቢያንስ ለተደረገልን ነገር አሁን ተደርጉልኛል አይባልም። ብዙ ጥሩ ነገር ለቤተሰብ ለልጆች ታደርጉና እንዳልተደረገ ሲሆኑ እንዴት ያማል። ሰው ቢያንስ ተደረገልኝ ይበል። እኛም እግዚአብሔር ያደረገልንን ድንቅ ነገር ስንረሳ የወደደንን የሚወደንን አምላክ ፍቅሩን ስንዘነጋ እሱን እንዴት እንደሚያመው አስቡ፣ እናስብ። ያም ኃጢአት ነው። ለሰራነው ምስል ለጣዖት መስገድ ኢሳይያስ 2:8 ይናገራል። ኃጢአት ነው። ብዙ ጣዖት ይኖረናል። እግዚአብሔር ምን ሊያደርግ እንዳሰበ አለማስተዋል ኃጢአት ነው። ጌታ ለኛ ብዙ ዕቅድ አለው። ያንን አለማስተዋል ኃጢአት ነው። መዋሸት ኃጢአት ነው። እርስ በርሳችሁ ውሸት አትነጋገሩ ይላል ቆላስይስ 3:9። ሰው ሲዋሽ ውሸት ያማል አይደል? እውነትን ተናግሮ መሸበት ማደር ይባላል አይደል? ያገራችን አባባል እውነት ከሆነ እውነት ነው በቃ። ትልቅ ሰው ሲዋሽ ደግሞ ሲያስጠላ፣ የክርስቶስ ተከታይ ሆኖ ሲዋሽ ያስጠላም። እኔ እንጃ ውሸት ማን ያምርበታል አላውቅም። ግን እንደ እግዚአብሔር ተከታዮች፣ እንደ እግዚአብሔር አገልጋዮች፣ እንደ እግዚአብሔር ቤተሰቦች መዋሸት በቃ እውነት ከሆነ እውነት ነው፣ ካጠፋን አጥፍቻለሁ። ውሸት ኃጢአት ነው። አባት እናትህን አክብር ይላል። ወላጆችን አለማክበር ኃጢአት ነው። ወላጅ ነው። የሚገባው ክብር ይገባዋል። አባቴ ጥሩ ጸባይ ይኑረው አይኑረው እማዬ ምንም ይሁን ምን ወላጅ እንደ ወላጅ የሚገባው ክብር ይገባዋል። ምናልባት ልጆች ሆነን ከነሱ የምንጠብቀው ነገር ብዙ ሆኖ አልተሟላ ብለን እናስብ ይሆናል። እሱ ሌላ ጉዳይ ነው። ወላጅ ግን እንደ ወላጅ ዘጸአት 20 ቁጥር 12 እንደሚናገረው ክብር ይገባቸዋል። እነሱን ካላከበርን ለወላጆቻችን የሚገባቸውን ክብር ካልሰጠን ኃጢአት ነው። እነሱን አለመታዘዝ ኃጢአት ነው። ወላጅ ነው። አድርጉ ካላድርጉ ነው እንዴ ወደዚህ ምድር ያመጡን፣ መከራችንን የተካፈሉ፣ ለኛ መስዋዕትነት የከፈሉ እናት አባት እንዴት ነው የማይከበሩት? የገባው ሰው ቃሉን የሚያውቅ ሰው ወላጆቹን ይታዘዛል። ካልታዘዝን ኃጢአት ነው። ወላጅን አለመንከባከብ አለመጦር ኃጢአት ነው። እነሱ ተሸክመው እነሱ አሳድገው ለቁም ነገር አድርሰው እነሱ ሲደክሙ እንደው መዳችንን ነው ምንከፍለው እንጂ እኮ እንደንተንም አይደለም እንደ ውለታም አይደለም እኮ። ስለዚህ መጦር የሚገባንን ወላጆቻችንን ማንንከባከብ ማንጦር ከሆነ ኃጢአት ነው። እግዚአብሔር ይጠይቃል። ወላጆችን መሳደብ መራገም ኃጢአት ነው። ባሳደጉ ሊሰደቡ አይገባቸውም። አምልጦን ከሆነ ይቅርታ ጠይቀን ማስተካከል እንጂ መሳደብ መራገም አንቺ ወደዚህ ዓለም ባታመጪኝ አንተ ነህ እንደዚህ ያደረከኝ ኃጢአት ነው ቃሉ ስለሚናገር። ምሳሌ 20 ሲራክ 21:27 ልጆችን በስነ ስርዓትና በምክር አለማሳደግ እንደ ወላጅ ኃጢአት ነው። በድላቸው ይደጉ በድል ይደጉ ብሎ ነገር የለም። እግዚአብሔር ይጠይቃል እኮ አይደል? ወላጆች ከሆነን ወላጆች ነን፣ አለቀ፣ አማራጭ የለንም። እኛም እንደ መንፈሳዊ አባት መንፈሳዊ አባቶችም መንፈሳዊ ልጆቻቸውን የመንከባከብ የማሳደግ እግዚአብሔር ይጠይቃል። በድላቸው ይደጉ አይሆንም፣ በድል ብሎ ነገር የለም። በስነ ስርዓት ማደግ አለባቸው። የሚነገረው ነገር መነገር አለበት። ማስተካከል ካለባቸው ማስተካከል አለባቸው። ጥሩ ነገር ሲሆን ጥሩ ነው ተብሎ መነገር አለበት። ያ ካልሆነ እንደ ወላጅ በምክር ማሳደግ ያሁን ጊዜ ልጆች አይሰሙም ይላሉ። ያሁን ጊዜ ልጆች ማትሰሙ ከሆነ ነገ አባት እናት ስለምትሆኑ ማይሰሙ ልጆች እንዳይመጡ ተጠንቀቁ። ብንሰማ ጥሩ ነው። ሰው ያልዘራውን ያጭዳል፣ ይመጣል፣ ነገ ይመጣል። ስለዚህ እንደ ወላጅ ልጆቻችንን በሚገባው መልኩ ማሳደግ በሚገባን መልክ
ካላሳደግን እግዚአብሔር ይጠይቃል፣ ኃጢአት ነው። ካልመከርናቸው እግዚአብሔር ይጠይቃል። ለወለድናቸው ልጆች መንፈሳዊ አባቶች የሆንን ካህናት ምእመናኖቻችንን በሚገባው ማስተማር የሚገባንን ካላስተማርን፣ ሲያጠፉ ካልመለስን፣ ካልነገርን፣ ካልመከርን እግዚአብሔር ይጠይቃል፣ ኃጢአትም ነው። እንደው የተወሰነ ነገር ተደርጎ ብቻ በእሁድ ስብከት ብቻ የሚበቃም ነገር አይደለም። ወላጆች ብለን ወደ ወላጆች ስናመጣ እኛም እንደ ወላጅ ኃላፊነት አለብን። ካላሳደግን ኃጢአት ነው፣ እግዚአብሔር ይጠይቃል። ባልን መናቅ፣ ሚስትን መናቅ አይሆንም አይደል? ባለቤትሽ ነው፣ ልታከብሪው ልትወጂው ይገባል። ባለቤትህ ናት። መናቅ መናናቅ ኃጢአት ነው። አወኩሽ ናኩሽ ቃሉ ይናገራል፣ ኃጢአት ነው። ምንናናቅ ከሆነ ይቅር ይበለንና እናስተካክል። ኤፌሶን 5 እንደሚናገረው ለባል አለመታዘዝ ኃጢአት ነው። ባልሽን ታዘዢው፣ ባልም ደግሞ አዳምጣት፣ እሷንም ታዘዛት። በማንኛውም ሰው ላይ በሐሰት መመስከር ኃጢአት ነው። ወይ ምናምን ተሰጥቶን ወይ የሆነ ነገር ለእውነት መኖር ከሆነ ለእውነት መኖር ነው። በሐሰት ከመሰከርን ኃጢአት ነው። ሽፍንፍና እናረገውም። በጎረቤት በወዳጅ ውድቀት መደሰት ኃጢአት ነው። ሌላው ሲወድቅ የታባቷ እንኳን ወደቀች ተመስገን። አንዳንዱ ስለት የሚያስገባም አላሉ። ሌላው ወድቆ ሰው ደስ ይለዋል። እሷ ስትታመም የታባቷ ይገባታል እንኳንም ማገኘች። ሰው በሰው ስቃይ ይደሰታል። ሰው በሰው ህመም ደስ ይለዋል። ጤናማም አይደለም እኮ ሰው እንደ ጤናማ ማሰብ መኖር ሲገባው ጤናማ አስተሳሰብ ካልሆነ እኮ ታሟል ማለት ነው። ስለዚህ ሌሎች ሲወድቁ ጓደኞቻችን፣ ጎረቤቶቻችን፣ ወዳጆቻችን በሆነ ነገር ሲወድቁ የሆነ ነገራቸው ሲበላሽ ተመስገን ጌታ ሆይ ሃሌሉያ ምንል ከሆነ ኃጢአት ነው። ቃሉ ይናገራል። እርዳታ ማድረግ ሲገባን ማድረግ ለሚገባን ሰው አቅማችን በፈቀደው መጠን ካላደረግን መልካምን ማድረግ እያወቅን ካላደረግን ኃጢአት ነው። እየቻልን እግዚአብሔር ሰጥቶን ካላደረግን ጌታ ይጠይቃል። እርዳታችን የሚያስፈልጋቸውን ሰዎች አለመርዳት ያዕቆብ 2:16 እንደሚናገረው እምንችለውን እኮ ነው የምንጠየቀው አይደል? ሰው ወዶ ይለምናል እንዴ? እንደ መለመን የሚያሳፍር ነገር አለ? እንደ መለመን የሚያስጠላ ነገር የለም። ሰው ግን እንግዲህ አቅም ከሌለን ዝቅ ብለን ሰውን እንለምናለን። የሚለምን ሰው ምናልባት የሚዋሽም ይኖራል። ይቅር ይበላቸው እንግዲህ ውሸት ከሆነ። የሚለምን ሁሉ እውነት ተቸግሮ ነው ወይ? እግዚአብሔር ይወቅ። አንዳንዱ ምናልባት ልመናውን እንደ ዘመናዊ ልመና አድርጎት ቢዝነስ አድርጎትም የሚሄድ ይኖር ይሆናል። ዋናው ነገር ግን እኛ ልንረዳቸው ሲገባ እያየን እያወቅን እማናደርግ ከሆነ እየቻልን እማናደርግ ከሆነ ኃጢአት ነው። ክፉ ያደረጉብንን ሰዎች ላይ መልሰን ክፋትን የምናደርግ የምንበቀል ከሆነ ኃጢአት ነው። በቀል የኔ ነው ይላል። ያማል እርግጥ ነው። ግን ከተበቀልን የሚበቀል አምላክ እሱ ነው። ለሱ መተው ነው እንጂ ፕሮግራም አውጥተን አስበን የምንበቀል ከሆነ ከኛ ጋር ስለማይሄድ ኃጢአት ነው። አትግደል ይላል። ሰውን ለመግደል ማቀድ፣ ሰውን መግደል ኃጢአት ነው። በምንም ምክንያት ይሁን እግዚአብሔር ያመጣውን ነፍስ እኛ አይመለከተንም። ጽንስ ማስወረድ፣ ሰውን መግደል ኃጢአት ነው። ቃሉ ስለሚናገር ቃሉ ይላል ዘፍጥረት 9:5-6፣ ኤፌሶን 1:4፣ ኤርምያስ 1:5፣ ጥበብ 12:3 ጥላቻን መዝራት፣ የሌሎችን ስም ማጥፋት፣ ስለ ሌሎች ክፉ መናገር ኃጢአት ነው ይላል። ሰዎችን ስንጠላ አንዳንዴ አጋነን እንናገር ይሆናል። እሱ እኮ ይንቀለው። ስንወዳቸው መልአክ እናረጋቸዋለን፣ ስንጠላቸው ደግሞ እንጥላቸዋለን። አይገልጸውም፣ ግን ኃጢአት ነው። በልብ ውስጥ ጥላቻን ማሳደር ኃጢአት ነው። በቃ እግዚአብሔር አይወደውም። ጠላቶቻችሁን ውደዱ የሚል አምላክ በውስጣችን ጥላቻን ካሳደርን ኃጢአት እንደሆነ ቃሉ ይናገራል። አንድ ጊዜ አንድ የሚጸልዩ ካህን ነበሩ አሉ ሲባል የሰማሁት ነው። ጌታ ሆይ አሉ፣ ሁለት ነገር ነው የምንጠይቅ ከ10ቱ ትእዛዛት ላይ አሉ። እነኚህን ሁለት ነገሮች ካላነሳህ አንተና ልጅህ ኢየሱስ ነው የምትቀሩት። ሁለቱም አትስረቅና አታመንዝር የሚለው ነው አሉ። እንዴ
እንግዲህ መስረቁ አስቡት መስረቁ ነፃ ከሆነ እንደ ልብ ማመንዘር ከተፈቀደ ሌላውማ ምን አለው ስለዚህ ትልቁም የምንቸገርበት ዛሬ አንዱም ስርቆት ነው አንዱም ማመንዘር ነው አታመንዘር ራስን በራስ የማርካት ወሲብ ኃጢአት ነው ያለፉትን ኃጢአት በማስታወስ መደሰት አቤት ያኔ ብሎ ዘና ማለት ቃሉ ይናገራል ኃጢአት ነው ዝሙትን በምኞት መፈጸም ሴትን ወይም ወንድን በስጋዊ አይን በዝሙት መንፈስ መመልከት ቃሉ ይናገራል ኃጢአት ነው ስንት ጊዜ አየን ስንት ጊዜ ያሰብን ይቅር ይበለን ነው ግን ኃጢአት ነው ከስጋ ዘመድ ጋር የግብረ ስጋ ግንኙነት መፈጸም ዘዳግም 27:22 ወሲብን ከልጆች ጋር መፈጸም አንደኛው ተሰሎንቄ 4:3-6 ግብረ ሰዶማዊነት አንደኛው ቆሮንቶስ 6:9-13 ኃጢአት ነው ይላል አመፀኝነት ሴሰኝነት ጣዖትን ማምለክ ማመንዘር ወንድ ከወንድ ጋር ዝሙት ማድረግ ሌብነት ስግብግብነት ሰካራምነት የሰው ስም ማጥፋት ቀማኝነት አንደኛው ቆሮንቶስ 6:9-10 ይናገራል ኃጢአት ነው ይላል አስገድዶ መድፈር ዘፍጥረት 34:2 ሁለተኛው ሳሙኤል 13 ኃጢአት ነው ይላል የእግዚአብሔር ቃል ኃጢአት መሆኑን እንወቀው ነው አላወቅኩም ነበር እንዳይሆን ነው በቃ በማሰብ አይደል ቅዳሴ ላይ ምንለው በማሰብ በመናገር በማድረግ ይሄ ሁሉ ሆኖ አላደረግንም እንዴት ይባላል ጌታ ሆይ ሰርተናል በቃ ይቅር በለን ድርቅናውን ትተን ማመን ወሲብን የሚቀሰቅሱ ፊልሞች መመልከት ለሌሎች ማሰራጨት ኃጢአት ነው ይላል ሴትን ወይም ወንድን ለወሲብ በማሰብ በምኞት ማመንዘር ኃጢአት ነው ዘሌዋውያን 20 እንደሚናገረው ከእንስሳት ጋር የግብረ ስጋ ግንኙነት መፈጸም ኃጢአት ነው ይላል ኃጢአት ያልሆነ ነገር ምን አለ ብዙ ነገር አለ ኃጢአት መሆኑን እንወቅ ጌታ እንግዲህ በማሰብ በመናገር በማድረግ እየተገባን ላላደረግነው ብዙ ነገር አለና እሱ ይቅር ይበለን አትስረቅ የሌላውን ሰው ቤት ሚስቱን ንብረቱን አትመኝ ይላል መስረቅ ኃጢአት ነው ዘጸአት 20 ላይ ይናገራል ብዙ ነገር እንሰርቅ ይሆናል ምን ሰርቅበት ምክንያት ብዙ ሊሆን ይችላል ዋናው ግን መስረቅ ኃጢአት ነው ቃሉ ስለሚናገር እግዚአብሔርን መስረቅ ከእግዚአብሔር ላይ ጊዜን ሀብትን መስረቅ ኃጢአት ነው ለጸሎት የሚገባው ጊዜ እኮ የእግዚአብሔር ጊዜ ነው ካልሰጠነው እኮ ከሱ ጊዜ ወሰድን ነው እኮ ላይሞላልን ይችላል ምንገኝበት ለእግዚአብሔር የምንሰጠው ጊዜ ምናልባት ሊያንስ ይችል ይሆናል ግን የሱን ጊዜ ከወሰድን ልክ አይደለም እኮ የእግዚአብሔርን ሀብት መውሰድ መስረቅ ኃጢአት ለሰራተኞች ዋጋቸውን አለመክፈል ኃጢአት ነው ጉቦ እየተቀበሉ በየፍርድ አደባባዩ የምስኪኖችን ፍትህ ማጣመም አሞጽ 5:12 ኃጢአት ነው ይላል ቃሉ ነው የሌሎችን ንብረት መውሰድ ኃጢአት የቆየውን የወሰን ምልክት መለወጥ መሬት መቀማት ምሳሌ 23:10 ኃጢአት ቀምተንስ እስከመቼ እንኖራለን እግዚአብሔር ነው የሚያውቀው አንዳንድ ጊዜ ከሰው ስንወስድ አይበቃንም ስንል ስንሻማ ከዛም ስንወስድ እግዚአብሔር አንዳንዴ እንወስድና መውሰዱም ማያጠግበንም በልተንም አንጠግብም ጠግበንም እንደገና ይርበናል የወሰድነው የሰው ሲሆን እንደሰታለን ብለን ደስታችንም ይጠፋል ከሰው ወስደን እንቅልፍም እናጣለን ከዚህ በላይ ቅጣት ምን አለ ሰው እየበላ አለመጠገብ እኮ ቅጣት ነው ያማረው ነገር ሳያረካው ሲቀር ጌታ እኮ አርጩሜ መቅጠፍም አያስፈልገውም እኮ እኛን ሲቀጣ በወሰድነው ነገር እዛችሁ በወሰድናት ነገር በድራማችን እዛው ባለው ነገር በወሰድነው ነገር ሰልችቶን እንድንመጣ ያደርጋል ስለዚህ እግዚአብሔር የሚቀጣበት ብዙ መንገድ አለው ከሰው ስለወሰድን አይደለም በረከቱ ብዙ ስላለንም አይደለም ደስታው ሰው እንቅልፍ ከሌለው ሰው ረፍት ከሌለው ሰው ሰላም ከሌለው ኑሮ ነው እንዴ መብላት መጠጣት ይበላል ይጠጣል እኮ በቀን 3 ባንበላም አንዴ ወይ 2 በልተን አንዴም በልተን እኮ ከተለማመድ ነው ይቻላል እኮ ኑሮ ምንድነው ነው ቀምቶ መኖር ነው ሰርቆ መኖር ነው ዋሽቶ መኖር ነው ወይስ ጌታ እንደሚለው በቃሉ በይቅርታ ተመልሰን መኖር ነው ለእግዚአብሔር መልስ እንደምንሰጥ ቸል ማለት ኃጢአት ነው ለሰራነው ነገር ላልሰራነው ነገር በእግዚአብሔር ፊት መልስ መስጠታችን አይቀርም ሊመስለን ይችል ይሆናል ጌታ ይቆጥራታል እኮ እያንዳንዷን መልስ እንሰጣለን እንደማንሰጥ ቸል ማለት ግን እግዚአብሔር ዝም ስላለ የማይመስላል እግዚአብሔር የሚያይ አምላክ ነው ይጠይቀናል ስለዚህ አይጠይቅም ብሎ ማሰብ የዋህነት ነው ኃጢአትም ነው መልስ
እንሰጥበታለን አይቀርም ጥቅም ለማግኘት ሀብት ለማካበት ከመንገድ መውጣት ጉቦ መቀበል ፍርድን ማጣመም አንደኛው ሳሙኤል 8:3 ሰው ጥቅም ማግኘት ዛሬ ባቋራጭ ነው ሰው ማደግ የሚፈልገው ኃጢአት ነው እኮ አንዱ ላቡን ጠብ አድርጎ የደከመበትን አንዱ ላጥ አድርጎ ወስዶ ጌታ ሰጠኝ ይላል እንዴት ጌታ ይሰጣል የሰው ገንዘብ እንዴት ይሆናል ባቋራጭ ሀብታም መሆን ልክ ነው እንዴ ድራማ እንደሰራን ያወቀን ጌታ ባረከን ብንል አይ የማይመስል ነገር ስለዚህ ከትክክለኛው መንገድ ወጥተን ሀብት ለማግኘት ምንራመድ ከሆነ ጉቦ በመቀበል ፍርድን መናጣምም ከሆነ ኃጢአት ነው ካበደሩት ወለድ መሰብሰብ ኃጢአት ነው ቃሉ ይላል ሰው ሲቸገር ብዙ ሊል ይችላል እኛ ግን እንደሱ ካረግን ኃጢአት ነው የበታች ሰራተኞችን ማስቸገር ማሳዘን ዘፍጥረት 26 ላይ እና 29 ላይ ይናገራል ኃጢአት ነው ሰው ስለቸገረው ነው ዝቅ ብሎ የሚያገለግለው ስለዚህ እነሱን ማስቸገር ኃጢአት ነው እግዚአብሔር አምላክ ሰራተኞቻችንን ከበታቻችን ያሉትን አስቸግረን አሳዝነን ከሆነ ጌታ ይቅር ይበለን ይሄ ሁሉ ምለው እግዚአብሔር ይሄ ሁሉ ሆኖ አልጨረስኩም ኃጢአት መቼ ያልቃል አንድ ሁለት ነገር ይጨምራለሁ ይሄ ሁሉ ሆኖ እግዚአብሔር ይወደናል በቃ ይሄንን ሁሉ ያውቃል እኮ ጓዳችንን ያውቃል አስተሳሰባችንን ያውቃል ድክመታችንን ያውቃል ያዘንበትን ያውቃል ጠንካራ ጎናችንን ያውቃል እግዚአብሔር ግን ይሄ ሁሉ ሆኖ ኑ ወደኔ እኔ ይቅር እላለሁ በቃ እኔ ይቅር እላለሁ ነው እኮ ይሄንን እንድንሰማ ነው የሚፈልገው እኔ ኃጢአቱን ዝርዝር ማወራው ደስ ብሎኝ አይደለም ግን ይሄ ሁሉ አጥፍተን እንደዚህ ሁሉ ሆነን እያወቀን ይቀበለናል እንመለስ ነው ለመመለስ ደግሞ ይቅር እንደተባለን ማወቅ አለብን ማጥፋታችንን ማወቅ አለብን ማመን አለብን በባልንጀራ ላይ በሐሰት አትመስክር ይላል ዘጸአት 20 ላይ የሚናገረው የሌሎችን ስም በማጥፋት በሌላው ላይ መፍረድ ኃጢአት ነው አትፍረድ ይላል ሲጀመር የመፍረድም ስልጣን የለንም ሲቀጥል እኛ ማን ሆነን ማን ላይ እንፈርዳለን ከፈረድን ኃጢአት ነው ሰው የሚያረጋው ነገር ምክንያት ስላለው ነው የሚያረጋው እሳቸው እንደዚህ ያረጋሉ እሷ እንደዚህ ታረጋለች እሱ እንደዚህ ያደርጋል ለምን እንደሚያደርጉ ምናቀው ነገር የለም ስለሌለ ብናውቅ እንኳን መፍረድኛ ጉዳይ አይደለም ምን አገባኝ እኔ የራሴ ኃጢአቴ ገና ስንትና ስንት ሸክማለኝ እንዴት ነው ጣቴን ወደዛ ቀስሬ እሱ ብዬ የምፈርደው መፍረድ የሌላውን ስም ማጥፋት ኃጢአት ነው የሚያጸይፍ ተራ ንግግር ኤፌሶን 5:4-12 እንደሚናገረው ኃጢአት ነው ከቶ ከአፋችሁ ክፉ ቃል አይውጣ በቃ አይውጣ ምን ጣላም ከሆነ ዝም ማለት እንዴት ደስ ይላል እማይሆን ንግግር እማያንጽ ንግግር የሚሰብር ንግግር ኃጢአት ነው ቃሉ ስለሚል ለሌሎች መጥፎ ምሳሌ እንቅፋት መሆን ሉቃስ 17:1-2 ኃጢአት ነው ጥሩ እንድንሆን ይጠበቃል አባት ጥሩ አባት እናት ጥሩ እናት ጥሩ ክርስቲያን ጥሩ ምስክር እንዲሆን ይጠበቃል ጥሩ ምሳሌ ካልሆነን መጥፎ ከሆነ በእኛ ምክንያት ሰዎች ከመንገድ እንዲወጡ ምክንያት ከሆነን እግዚአብሔር ይቅር ይበለን ኃጢአት ነው አንዳንዴ ምን ሰራው ስራ ትክክል ነው ብለን እናስብ ይሆናል ምናልባት ባይሆንስ መጥፎ እንቅፋት ሆነን ከሆነ ኃጢአት ነውና መጥፎ እንቅፋት ለሆንበት እግዚአብሔር ይቅር ይበለን የተሰራ በደልን መሸፈን ዘፍጥረት 20:16 ማቴዎስ 5:37 በደል ተሰርቶ ምን ሸፍን ከሆነ ኃጢአት ነው በቃ ሰራው ምን ማመን ይከብዳል ኃጢአትን ሰራ ያላፈርን ኃጢአትን ስንናዘዝ አንዳንዴ ወደ ካህንም ሄደን ኃጢአት ለመናዘዝ ይከብዳል አይደል አባይ ታዘቡኝ ይሆን ምንም ደስ የሚለው ነገር ግን ምንም አዲስ ነገር የለም ያልተሰራ ምንም አዲስ ነገር የለም እኛ ግን በቃ በነፃነት ዘና ብለን አጥፍቻለሁ አባቴ ሆይ ኃጢአት ሰርቻለሁ 1 2 3 4 መነገር አለበት የተሰራውን በደል ከሸፈንን ኃጢአት ነው የሐሰት ሚዛን መጠቀም ኃጢአት ነው ያው ቢዝነስ ሲሆን እንግዲህ ቢዝነስ ሲሰራ ካልተዋሻ አይታደግም ሲባል ነው መሰማው ቃሉ እንደሚለው ግን የሐሰት ሚዛን ከተጠቀምን ተገቢውን ቀረጥ ካልከፈልን የተጭበረበረ ሰነድ ካቀረብን የተሳሳተ ፍርድ ከሰጠን
አሉ ሚለው ኃጢአት ነው። ረብ የለሽ ማጉረምረም፣ ሐሜት፣ በእግዚአብሔር ጥበቃ ላይ ተቃራኒ ነገር መናገር ኃጢአት ነው። ሐሜት እግዚአብሔር ይቅር ይበለን። አንዳንዴ እንግዲህ ጾም ሲባል ስጋ ነው የሚጾመው እንጂ ስጋ ባንበላም የሰው ስጋ ትበላላችሁ ይሉናል። ሐሜት ትልቅ ኃጢአት ነው። እግዚአብሔር አምላክ በማወቅም ባለማወቅም ላነሳ ነው ላማ ነው ጌታ ይቅር ይበለን። ሐሜት ሰይጣን ነው፣ ሰይጣን ደግሞ ሐሜት ነው ይላል። ስለ ሐሜታችን እግዚአብሔር አምላክ ይቅር ይበለን። ጻድቅ መምሰል ግብዝነት ማቴዎስ 23 ላይ እንደሚናገረው በቃ ጻድቅ መስሎ መታየት ኃጢአት ነው። እኛ ጻድቃን አይደለንም፣ ኃጢአተኞች ነን። እንደው ሰው ፊት መስሎ ለመታየት እንደሱ ካረግን ኃጢአት ነው። ጻድቅ ለመሰልንባቸው ጊዜያቶች ያስመሰልንበትን ወቅት ጌታ ይቅር ይበለን። ጎረቤትን ባልንጀራ ላይ አደጋ የሚጥል ጎጂ ንግግር፣ ክፉ ቃል፣ ድርጊት፣ ቁጣ፣ ንዴት፣ ክፋት፣ ስድብ፣ የሚያሳፍር ንግግር ኃጢአት ነው። ሌላውን የሚጎዳ ንግግር ሳናስበው ቤተሰቦቻችንን፣ ጓደኞቻችንን፣ አብረው የሚሰሩትን ሰዎች፣ አብረው የሚኖሩትን ሰዎች በቃላችን ጎተናቸው አስቀይመናቸው ሆነ እግዚአብሔር አምላክ ይቅር ይበለን። አጋኖ ማውራት ሰዎችን ከፊት ይልቅ ወደ ኃጢአት የሚመራ ለዓለም የሚመች ከንቱ ልፍለፋ ይላል። ወደ ኃጢአት መምራት ሳናስበው ሰዎች ወደ ኃጢአት እንዲሄዱ ምክንያት ከሆነን ጌታ ይጠይቃል። ከኃጢአት እንዲወጡ ምክንያት ከሆነን ኃጢአት ነው። ምክንያቱም እግዚአብሔር ትክክል አይደለም ይላል፣ ይናገራል። አጋኖ ማውራት ዋው የሌለ ነገር እንደው ጨው ጨማምረን ልበለው ኃጢአት ነው። ሁለተኛው ጢሞቴዎስ 2:16 ምሳሌ 4:24 ሆነ ብሎ ከእውነት መራቅ፣ እውነትን መደበቅ፣ እውነትን አለመናገር ኃጢአት ነው። እውነትንም መደበቅ፣ እውነትን አለመናገር፣ መናገር ካለብን መናገር አለብን። እውነትን የሚናገር ሰው ለነገሩ ሰው አይወደውም፣ የታወቀ ነገር ነው። አይመችም፣ ያማላ፣ እውነት ያማል። ግን እውነት መነገር ካለበት መነገር አለበት። እውነትን በፍቅር ይላል። ፍቅር ጨምሩበት። ሰውየው ለባለቤት ምግብ አዘጋጀችለትና ፍቅር እንዴት ነው ምግቡ ብላ ስትጠይቀው አሉ ምግቡ በጣም ይጣፍጣል፣ ግን ፍቅር ይጎለዋል፣ ፍቅር ጨምሪበት አላታሉ። እውነትን መናገር በፍቅር ሲሆን ያምራል አይደል? ሲጀመር የሚወደን ሰው ነው እኮ የሚነግረን። የማይወደን ሰው ገደልም ስንገባ ኧረ በገባና በተገላገል ነው ትግባልን እሰይ ነው። የሚወደን ሰው ግን አባቴ ትንሽ ከመስመር እየወጡ ነው መለስ ይበሉ፣ እናቴ ተመለሺ፣ እህቴ የምትሄጂበት ጉድጓድ ነው ቆም በይ፣ ነግሬሻለሁ፣ እምቢ ብለሽ ከገባሽ የራስሽ ጉዳይ ነው። ስለዚህ እውነትን መናገር እየተገባን እውነትን አለመናገር ፍቅርን ጨምርበት፣ በፍቅር አለመናገር ኃጢአት ነው። የውሸት ንስሐ መግባት ኃጢአት ነው። እንደው ሽፍን ተደርጎ አባቴ እንደው በማወቅም ባለማወቅም እንዴ ያወኩት 1 2 3 ሰው ታሞ ዶክተር ጋር ሄዶ ዶክተር አሞኛል ግን አይባልም አይደል? ቢያንስ የት ጋር እንደሚያምን እኮ መናገር ነው። እንዳንረሳ ደግሞ ጌታ ሆይ ባክህ የሰራሁትን ኃጢአት አንዳንዴ ሰዎችን አሳዝነን ማሳዘናችንም እኮ ላይገባን ይችላል፣ ላናቀውም እንችላለን። ግን ጌታ ሆይ እባክህ አሳዝኜህ ከሆነ አንተ አሳስበኝ፣ እንደሱ አይደል የምንለው? ከመናዘዛችን በፊት እኮ እባክህን ምንድነው የበደልኩ ጌታ ሆይ ንገረኝ፣ ወንድሞቼን እህቶቼን ቤተሰቤን በድያለሁ ሆይ አንተን በድያለሁ፣ ቤት በኩል እባክህ እውነቱን ግለጽልን ብለን መለመንም ግድ ነው። ከዛ ውጪ ግን የውሸት ንስሐ እንደው ሽፍንፍን ተደርጎ 10 ሆኖ 3ቱን በቃ ሌሎቹን ረስቻለሁ፣ ኧረ እባካችሁ አልተረሳም እስቲ ጨምሪ፣ ያው ቫቱ ምናምኑ ይቀናነሳል መሰለኝ አንዳንዴ። እንደሱ ከሆነ የውሸት ንስሐ ከገባን ኃጢአት ነው። አባቴ ባለፈው ዋሽቻለሁ መነገር አለበት። የባልንጀራህን ሚስት አትመኝ ይላል። የሌሎችን ቤተሰባዊ ህይወት ማፍረስ ሕዝቅኤል 22:11 እንደሚናገረው ኃጢአት ነው። በእኛ ምክንያት የእነንትና ቤት ከፈረሰ ኃጢአት ነው። ቤተሰባዊ ህይወትን የተቀደሰ አለማድረግ ለአባት ለእናት የተሰጠ ኃላፊነት ነው፣ ኃጢአት ነው። የዝሙት መንፈስ ወደ ሴት አይቶ መመኘት፣ ወደ ወንድ አይቶ መመኘት፣ በልብ ከእርሷ ጋር ማመንዘር ኃጢአት ነው። አስቡት፣ በማሰብ እንኳን ኃጢአት ነው ይላል። ይቅር በለን ነው። ያልተገባ ሆነን ሳለ ቅዱስ ቁርባንን መቀበል ኃጢአት ነው። አንደኛው ቆሮንቶስ 11:27 ኃጢአት ሰርተናል ይቅር በለን ነው እንጂ አይ ጌታ ፍቅር ነው መሐሪ ነው ያውቀኛል ሊወደኛል ይቅር በለኝ ዝም ብለን ንስሐ ሳንገባ እንደው ቀለል አድርገን እያየን
በክርስቶስ ሥጋና ደም ላይ ኃጢአትን ማድረግ ነውና ትክክል አይደለም። ያልተገባን ከሆነ ንስሐ መግባት ነው። ንስሐ ሳንገባ ቆርበን ከሆነ በሚቀጥለው ስንቆርብ ንስሐ መግባት ያንን መናዘዝ ተገቢ ነው። ሌሎች ሚስጥር ሲያወሩ ተደብቆ መስማት ሚስጥራቸውን ማውጣት ኃጢአት ነው። ሲጀመር መስማትም የለብንም። ሲቀጥል ደግሞ ሰምተን መናወጣ ከሆነ ኃጢአት ነው። አይደለም ማውጣት ሚስጥር ተብሎ ተነግሮን ሚስጥር ከሆነ ሚስጥር ነው። ያ ከሆነ ኃጢአት ነው። ሰዎችን መሳደብ፣ በእነርሱ ላይ መቀለድ፣ ማሾፍ፣ መፍረድ ኃጢአት ነው። ማንንም እኮ ለመሳደብ መብት የለውም። ማን ምን አገባው? በሰው ላይ መቀለድ፣ ማሾፍ ሲሾፍብን ደስ ይለናል እንዴ? ቢሳቅብን ደስ ይለናል እንዴ? ቢንቁን ደስ ይለናል እንዴ? ስለዚህ እኛ ደስ የማይለን ነገር፣ እኛ ላይ ሲደረግ የማይመችን ነገር፣ እነሱን ስንሰድብ፣ እነሱ ላይ ስንቀልድ፣ እነሱ ላይ ስናሾፍ፣ እነሱ ላይ ስንፈርድ ያ ከሆነ ኃጢአት ነው። ሌሎች ሲሰቃዩ፣ ሲታመሙ፣ መከራ ሲደርስባቸው በውስጣችን ደስ ካለን ኃጢአት ነው። እንኳንም ሆነ የታባቷ ልክ አይደለም እኮ እነሱ ስለሚታመሙት ምን እናገኘው? ምን አለ? ክርስቶስን ያወቀ ሰው፣ እግዚአብሔርን የተረዳ ሰው በሌላው ህመም ይደሰታል። ሌላው ሲሞት ደስ የሚለው እንኳንም ሞተች እግዚአብሔር ባለው ቀን ነው። ይድፋው ብትሉም አይደፋኝም፣ ቢደፋኝም እነሳለሁ እኮ ቀኑ ካልደረሰ። በደፋው በሞተች በሄደች ልክ ስትሞት ልክ ሲሞት ተመስገን ጌታዊ ሞተች። ምን ጥቅም እናገኛለን? ምንም። በእነሱ ስቃይ ምን እናገኛለን? ምንም። መከራ ሲደርስባቸው ምን እናገኛለን? ምንም። እንዲሁ ግን ደስ የሚለን ከሆነ በውስጣችን ኃጢአት ነው። በሰዎች መቅናት ኃጢአት ነው። እንደ ቅናት የሚያም ነገር አለ? እግዚአብሔር የሰጠንን ነገር መቁጠር ስንችል መቁጠር ትተን እንቀናለን። የሚሰጠው እግዚአብሔር፣ የሚባርክ እግዚአብሔር። ምን አገባኝ እኔ? እሱ ለሰጠው እሱ ለባረከው ሰው በሰው ይቀናል። በሰው ቀንተን ጥሩ ለመሆን መማር እኮ ጥሩ ነው። ሰው እንዴት እሷ ይሄ ሆነላት እንዴት እሱ እንደዚህ ተደረገለት? ጌታ አደረገላት። በቃ ያየ ሆነ። በሰዎች ምን ቀና ከሆነ ችግራችንም እኮ ቀናት ነው አይደል? አበሻ ደግሞ በጣም ይቀናል። ይቅር ይበለን። ባንቀናና ኖሮ ቅናቱ መንፈሳዊ ቢሆን የትና የት እንደርስ ነው። እንደው ምቀኝነታችንም ምናልባት እግዚአብሔር ሀገራችንን ይባርክ። እየቀናን ምቀኛ እየሆንን እንዴት ይባርክ? እኛ ሳንባርክ እግዚአብሔር እንዴት ነው ሀገራችንን የሚባርከው? እኛ መጥፎ ቅናት በውስጣችን እያለ እንዴት ይባርካል? በሰዎች የሚቀና ሲያልፍለት የሚያመው እሷ ከፍ ስትል የሚያመው እንዴት እግዚአብሔር እንዴት ይባርካል? እየቀናን እግዚአብሔር ይቅር ይበለን። ከእግዚአብሔር ይልቅ ሰውን ለማስደሰት መጣር። ማስደሰት ያለብን እኮ እግዚአብሔርን ነው። ሰው ደስ አለው ደስ አላለው ለሰው ሁለተኛ ነው አይደል? የምናረገው ነገር እግዚአብሔር ያስደስተዋል ወይ ነው። እግዚአብሔር ካልተደሰተ እግዚአብሔርን ለማስደሰት ትተን ሰዎችን ለማስደሰት የምንጥር ከሆነ ትክክል አይደለም፣ ኃጢአት ነው። ከሰዎች አድናቆትን ምስጋናን ለማግኘት መፈለግ ኃጢአት ነው። ሰዎች ያደንቁኛል፣ ሰዎች ምስጋና ይሰጡናል ብለን የምናደርግ ከሆነ ትክክል አይደለም። ክብር ለሚገባው ክብር መስጠት ነው። የሚያየን አምላክ ያይናል። ማድረግ ያለብን ለሱ ነው። ወደዱን፣ አመሰገኑን፣ አላመሰገኑን እሱ ሌላ ጉዳይ ነው። ከዛ አልፈን ግን ሰውን ለማስደሰት በሰው ፊት አድናቆት ለማግኘት ከሰው ምስጋና ፈልገን ምናረገው ከሆነ ኃጢአት ነው። ገላትያ 1:10 ራስ ወዳድነት፣ ትዕቢት፣ ሌሎችን መመጥበጥ፣ እግዚአብሔርን አለማመስገን ሲራክ 10:7 ይናገራል። ኃጢአት ነው። ዛሬ የነገሰብን ደግሞ ራስ ወዳድነት ነው አይደል? ራስን መውደድ ሳይሆን ራስ ወዳድነት። በቃ ሰው ሁሉ እኔ ሆነ። እንዴት ይሆናል? አያስጠላም እንዴ? በቃ ሁሉም ለኔ በቃ ኃጢአት ነው። ራስን መውደድ ሳይሆን ራስ ወዳድነት፣ ትዕቢት። ገንዘቡ ሲመጣ፣ ሀብቱ ሲመጣ፣ የሆነ ነገር ሲመጣ ትዕቢታችን መከራ። እግዚአብሔር ለሰጠው ነገር ሰው ይተብታል እንዴ? ኃጢአት ነው። ሌላው መበጥበጥ፣ ሌላው ሲበጠበጥ ሰላም የሚሰጠው ሰው አለ። ልክ ሰው ሲሰቃ ልክ አይደለም እኮ ኃጢአት ነው። ሌሎችን በመበጥበጥ የምንደሰት አድርገን ካሰብነው ኃጢአት ነው። እግዚአብሔር ላደረገልን ነገር አለማመስገን፣ ያደረገልን ቆጥረን ተመስገን። እንዴ መኖርም እኮ አንድ ነገር ነው። ሌላውን ተውት። ህይወት ያገኘነው የምንንቀሳቀሰው የምንኖረው በርሱ ነው። ሌላው ተጨማሪ ነገር ትተነው እግዚአብሔር ለማኖሩ ራሱ እኮ ሊመሰገን ይገባዋል። ካላመሰገንን ኃጢአት ነው።
ባለማመስገናችን ጌታ ይቅር ይበለን። አመጽ፣ ግፍ፣ ስስት፣ ክፋት፣ ቅናት፣ ነፍስ መግደል፣ ጥል፣ አታላይነት፣ ተንኮል፣ ሐሜት፣ አምላክን መጥላት፣ መዳፈር፣ ትዕቢት፣ ትምክህት፣ ክፋትን ማውጠንጠን፣ ለወላጆች አለመታዘዝ፣ አለማስተዋል፣ አለመታመን፣ ምህረት የሌላቸው መሆን ቃሉ ይናገራል ኃጢአት ነው። ራሳችንን እንደ አዋቂ መቁጠር እንደ ጥበበኛ አለኔ አዋቂ የለም ምን ይጠበስ እውነት ነው አላንተ አላንቺ የለም እና እኔ ነኝ አዋቂ በቃ እኔ ብቻ ጥበበኛ አንድ ሰው በሁሉ ነገር ስፔሻሊስት መሆን ይችላል እንዴ በሁሉ ነገር አንድ ሰው አዋቂ ይሆናል ከሁሉም በላይ በሁሉም ነገር አይሆንም ብንሆን እንኳን የሰጠን እግዚአብሔር ነው አለቀ ስለተሰጠን አንዳንድ ጊዜ እንደው ኢትዮጵያዊ በመሆኔ ይኮራለሁ የዚህ ሀገር ሰው በመሆኔ ይኮራለሁ ሲሉ ሰዎች ያስቀኛል ሰው ምንም ላልሰራበት ነገር ከእግዚአብሔር ለተቀበለው ነገር ይኮራል እንዴ ራሳችንን እንደ ጥበበኛ መቁጠር ኃጢአት ነው ለእግዚአብሔር ክብር አለመመስጠት ኃጢአት ነው ክብር ለሚገባው ክብርን ስጡ እግዚአብሔር የሚገባው ክብር ይገባዋል እኛ እኮ አይደለም የምንሰጠው ክብሩ ነው ሰው እንደ ሰው ክብር አለው ሰው ስልጣን ሲያገኝ ክብር አለው ሰው እንደ ስራው የሚያገኘው ክብር አለ ሰው በመሆኑ የሚከበረው ነገር አለ አይደል ሰው በመሆኑ ብቻ ኃጢአተኛ ነው መጥፎ ነው ቅዱስ ነው ምናምን ነው ተውት እሱ ሰው እንደ ሰው ክብር አለው እግዚአብሔር ደግሞ እንደ አምላክነቱ የሚከበር አምላክ ነው የሚከበረውን አምላክ የሚገባውን ክብር አለመስጠት አለማመስገን ኃጢአት ነው አሮጌውን ሰውነት ለማስወገድ እንቢ ካልን አዲሱን ሰውነት ለመልበስ እንቢ ካልን ለውጠኝ የሚል መዝሙር አለ አልለወጥም ካልን ኃጢአት ነው ጌታ ተለወጡ ይያለ አልለወጥም ምን ከሆነ ኃጢአት ነው ለሌሎች መጥፎ ምሳሌ ማሳየት የመሰናከያ ምክንያት መሆን እግዚአብሔር ይቅር ይበለን አንዳንድ ጊዜ ሳናውቀው እናደርግ ይሆናል ኃጢአት ነው ብዙ ነገር አለ ይሄ ሁሉ ሆኖ ባጭሩ ኃጢአት ቢዘረዘር ሰፊ ነው እንዲያመን ፈልጌ ሳይሆን እኛ እግዚአብሔር ይወደናል ይሄ ሁሉ ሆኖ ይሄ አምላክ ኑ ተመለሱ ይላል ምንም ኃጢአት ብንሰራ ምንም ይሁን ምን እግዚአብሔር ይቅር የማይለው ኃጢአት የለምና አንደኛ ኃጢአተኛ መሆናችንን እንመን ኃጢአታችንን እንመን እንቀበል ከኃጢአታችን ነፃ ለመውጣት ጌታ ሆይ ኃጢአት ሰርቻለሁና እባክህ ይቅር በለኝ ለመለወጥ እንዘጋጅ እግዚአብሔር ለውጠን ካለው ጌታ ይለውጣል ደስ የሚለው እነሆ በደጅ ቆሜ አንኳኳለሁ ማንም ድምጼን ሰምቶ በሩን ቢከፍትልኝ እገባለሁ ነው ጌታ በግድ አይለውጥም ደስ የሚለው አምላክ ትፈልጊያለሽ አሁን ጌታ ጋር ቀልድ የለም መለወጥ ትፈልጋላችሁ አሁን ካለው ጌታ ይለውጣል ስንፈልግ ስንወድ ለኛም የሚሻለን መለወጥ ነው ስለዚህ ለዚህ ለፋሲካ ስንዘጋጅ የሰራነውን ኃጢአት እንጠይቅ በሰራነው ኃጢአት እንጸጸት ወደዛ ዳግመኛ ላለመመለስ ቁርጥ ፈቃድ እናድርግ ኃጢአታችንን እንናዘዝ ቤተክርስቲያንን እንደምታስተምረን አባ የሚሰጡንን የኃጢአት ቀኖና እንፈጽም የእግዚአብሔር ይቅር ሲላለን እናመስግን አመስግነን እግዚአብሔር ይቅርታውን ፍቅሩን ከምንም በላይ ጌታ ይወደናል ሺህ ጊዜ ብንወድቅ ሺህ ጊዜ ኃጢአት ብንሰራ ሺህ ጊዜ ይሄ አምላክ ባይወደን እኮ ልጁን አይልክልንም አይደል እግዚአብሔር እኛን ስለወደደ አንድ ልጁን ሰጠ ስለወደደን ብቻ አይደለም ስለሚወደን ዛሬም በቅዱስ ቁርባን እናገኘዋለን እንቀበለዋለን ይሄ ጌታ ያውቀናል ውስጣችንን ያውቃል ጓዳችንን ያውቀናል እንዲሁ ይወደናል ውስጣችን ተከፍቶ ቢታይ ኖሮ የኔ ውስጥ ተከፍቶ ብታዩት እኔም የናንተን ባየው ጉድ ብለን ነበር ምንሸሸው እግዚአብሔር ግን ደግ ስለሆነ ውስጡን ለቄስ አይደለም የሚባለው ውስጡን ለሱ ትቶ እኛን ይቅር የሚል አምላክ ነው ስለዚህ ይወደናል መለወጣችን ገሃነመ እሳት ላለመግባት ፈርተን ሳይሆን ጌታን ስለምንወደው በመጨረሻም አንድ ቃል ብዬላቁ ሰውየው ሁሉ ጊዜ ስቴዲየም ይሄዱ ነበር እግር ኳስ ጨዋታ ሲኖር ልጃቸውን ይዘው ይሄዳሉና አንድ ልጅ አባባ ሁሉ ጊዜ ስቴዲየም አዩታለው እግር ኳስ ጨዋታ ይወዳሉ ማለት ነው ብሎ ሲጠይቃቸው ልጄ እኔ እግር ኳስ አልወድም ልጄን ስለምወደው ነው ልጄ እግር ኳስ ይወዳል አሉ እግዚአብሔር እኛን ስለሚወደን እግዚአብሔር ኃጢአትን አይወድም ኃጢአትን ይጠላል እኛን ግን ይወደናል እመኑም አትመኑ ማመን ያለብን ደግሞ ጌታ እንዲሁ ይወደናል
ሰው ሲወድ ቆጥሮ ነው አይደል? መልክ አይቶ ስልጣን አይቶ የሆነ ነገራችንን አይቶ የሚያገኘን ነገር አይቶ ነው ሰው ሲወድ ምክንያት አለው። እግዚአብሔር ግን እንዲሁ ይወደናል፣ ይወዳችኋል። ይሄንን ልናውቅ ግድ ነው። እግዚአብሔር ይወደናል። ጥሩ መሆናችን እኮ ሰው ሲወድ ምን ያደርጋል? ሰው ሲወድ ለሚወደው ጊዜ ይሰጣል፣ ገንዘብ ይሰጣል፣ ዕውቀቱን ይሰጣል፣ ካስፈለገ ህይወቱን ይሰጣል አይደል? ሰው ሲወድ ብዙ ነገር ያደርጋል እኮ። እኛ መወደዳችንን ስናውቅ ነው ለእግዚአብሔር ጌታ ሆይ ስለምወድህ ከኃጢአት ምክንያት ርቃለሁ፣ ስለምወድህ ስለምፈራ አይደል፣ ስለምወድህ ስለወደድከኝ ፍቅርህ ስለገባኝ። ስለዚህ እግዚአብሔር ጥሩ ሰዎችም እንባል መጥፎም እንባል ጻድቃኖችም ኃጢአተኞችም እንባል ጌታ እንዲሁ ይወደናል። ያንን ፍቅር ተቀብለን ለዛ ፍቅር መወደዳችንን ካመንንና ከተቀበልን የምንመልሰው በፍቅር ነውና ለወደደን አምላክ ስንወደው እውነተኛ ንስሐ ገብተን እሱን መውደዳችንን እንድንገልጽ እንድንዋደድ ይቅር እንድንባባል እንድንመካከር እንድንሸካከም እግዚአብሔር አምላክ የንስሐን መንፈስ ያብዛለን። አሜን።